ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም? አጭር መልስ ቶሎ በል። አይደሉም። እግዚአብሔር ያዘው ትእዛዝ አለ። አይደሉም። እሺ ስዕላት ኢንጀነራል መጽሐፍ ቅዱስ አይደሉም። እዚህ ጋር በእጅ ያዝኩት መጽሐፍ አዲሱ መደበኛ ትርጉም መጽሐፍ ቅዱስ ነው። እዚህ ፊት ለፊት ምን ይታያል? መስቀል እኮ የመስቀል ምን የመስቀል ስዕል ማለት ነው። ምስል። ኦኬ ጥሩ። ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም? አይደሉም። አይደሉም። እዚህ ጋር የምን ስዕል ይታያል? የመስቀል ስዕል የኢትዮጵያ መጽሐፍ ቅዱስ ማህበር ያስቀምጠው። የኢትዮጵያ መጽሐፍ ቅዱስ ማህበር ያስቀመጠው ብቻ ሳይሆን የፕሮቴስታንት ወንድምቶቻችን አምነውበት የተቀመጠ ነው። ኦኬ ፕሮቴስታንቶች ሳያምኑበት የኢትዮጵያ መጽሐፍ ቅዱስ ማህበር ያስቀመጠው ነገር እግዚአብሔር አይደለም ያስቀመጠው። እኔ እግዚአብሔር አስቀምጦታል አላልኩም። ጥያቄ ብቻ መልስልኝ። እንድታብራራ አልፈቀድኩም። እዚህ ጋር የምን ስዕል አለ? ይሄ እዚህ ጋር የምን ስዕል አለ? መልስልኝ ዝም ብለህ ፕሊዝ። ደግሜ ነገር ያለው የመስቀል ምስል ወይ ደግሞ የመስቀል ፎቶ አለበት። ይሄን ስዕል ማነው ሰሩ ያለ? የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያለበትን ማስረጃ ያሳየኝ እስኪ። የኢትዮጵያ መጽሐፍ ቅዱስ ማህበር እዚህ ጋር ያዘዘበትን እስኪ መጽሐፍ ቅዱሱን አጣሚዎቹ ጥያቄ ማነው ሰሩ ያላችሁ? ጥያቄ ማነው ሰሩ ያላችሁ? ብራዘር እየመለስኩልህ ነው። ተሰማኝ? እሺ መልስልኝ። እየመለስኩልህ እንደሆነ ግን በደንብ ህዝቡ እያየ ነው። ይሄ እየገደለ ነው። እኔ እየመለስኩልህ ነው። የኢትዮጵያ መጽሐፍ ቅዱስ ማህበር መስቀል እኛ አይደል ያስቀመጥነው። ማነው ሰሩ ያላችሁ ነበር ጥያቄ። መልስ የለም። ይህን ስም የኦርቶዶክስ ተዋሕዶ ቤተክርስቲያን የካቶሊክና ወንጌላውያን የኢትዮጵያ መጽሐፍ ቅዱስ ማህበርን የስልሳ ስድስት መጽሐፍ ነው። ጥያቄን አዳምጠኝ። ሳታትግደርብኝ ጥያቄን አዳምጠኝ። ፈለገ አንዴ በጣም ማከብራችሁ መወዳችሁ ታውቃላችሁ፣ የሁለታችሁን እምነት ተከታዮች። ይሄ ግን አድማጭ ተመልካቾቻችንን ያከበረ ነገር አለ። ቅድም እንዳልኩት ጠይቀው ከዛ በኋላ ከመለሰ እሰየው፣ ካልመለሰ ደግሞ አንተ ታብራራለህ። ይጠይቀሃል፣ ከመለሰ እሰየው፣ ካልመለሰ አንተ ታብራራለህ። ፍርዱን ለአድማጭ ተመልካች እንሰጣለን። አሁን እንዲህ በለቃችሁ ሊሆን መሰላችሁ የቆሎ ገበያ ይሆናል። ጭቅጭቅ እንዳይሆን። ደቂቃን 12 ደቂቃ ከ41 ሰከንድ ላይ ነው ያቆምኩት። ቀጥል ፈለግ። እሺ መልካም። እዚህ ጋር ይሄ 66ቱ መጽሐፍ ነው። እዚህ ጋር ይሄን የምትመለከቱት ክርስቲያኖቶች ወንድሞች 66ቱ መጽሐፍ ነው። አዲሱን መደበኛ ትርጉም መጽሐፍ ቅዱሶች ናቸው ሁለቱ። እሺ ወንድማችን ስንጠይቀው ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም ስንለው ጀለስ ምንድን ነው ያለን? አይደሉም ነው ያለን። እሺ ሰርፕራይዝ። እዚህ ጋር ስዕል አለ። የምን ስዕል ነው? የመስቀል ስዕል። ሌላ መጽሐፍ ቅዱስ እዚህ ጋርም ሌላ አይነት ቅርጽ፣ ሌላ አይነት ስዕል አለ። የምን ስዕል ነው? የመስቀል ስዕል። እሺ ከዛ በኋላ ወንድማችንን ቤት ሄዳችሁ ላይ ብላይ ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም ስትሉት ጀለስ የሚልሰው መልስ ምንድን ነው? ስዕላት መጽሐፍ ቅዱሴ አይደሉም። እሺ ይሄንን ስዕል ማነው ሳሉ ያላችሁ? ሂያብ ነው አይዲያ። ከየት አምጥተን የሳልከው? ሂያብ ነው አይዲያ። ምንም አይነት መጽሐፍ ቅዱሴ መሰረት የለውም። እሺ የመጽሐፍ ቅዱስ ማህበር ይሄንን ስዕል አስቀምጦታል። ወንድማችን ይሄንን ስዕል አንተ ተቀብለዋል? ይህንን ስዕል እዚህ መቀመጡን አክሴፕት አድርገዋል? ወንድማችን የሚያዝ መልሱን መልሶታል። የኢትዮጵያ መጽሐፍ ቅዱስ ማህበርን የኢትዮጵያ ኦርቶዶክስ እና ካቶሊካውያን ይህንን መልስ ነው የጠየቁ ብቻ መልስ ያልጠየቁ ሰዓቴን መልስ ያልጠየቁ በሁለት ጊዜ አንተ አይደለም ወንድማችን ቴዲ ደቂቃውን ያዘው። እኔ ነኝ እንጂ ማባረሩ አንተ አይደለም ብራዘር። አሁን ፊት አይደለም ያለው። ስለዚህ ስነ ስርዓት ያዝና ልክ እንደ እኔ ለጆሮ የሚቆረቁሩ ነገሮች እየተነገሩ ቢሆንም አዳምጥ። ረዥም ሰዓት ሲናገር ነበር። ደቂቃውን ከእንደገና አስጀምረልኝ። ማብራሪያ እሱ ነበር ሲሰጥ የነበረው። እኔ ማብራሪያ ሲሰጥ የነበረው። ስለዚህ ደቂቃውን ከእንደገና ከ12 ደቂቃ ላይ ያስጀምረልኝ። አንድ ጊዜ አንዴ ለመጨረሻ ጊዜ ፈለገ ጥያቄ ትጠይቀዋለህ። ከመለሰ እሰየው፣ ካልመለሰ ደግሞ ታብራራለህ። ይጠይቀሃል፣ አብራራው። ከመለሰ እሰየው፣ ካልመለስ ያብራራል። ከዛ ፍርዱን ለአድማጭ ተመልካች እንሰጣለን። አሁን መልስ። ይሄ ምንድን ነው? እንደዚህ ባኬድ ፉል ጥያቄን እየወለደ ሌላ ጥያቄ በእኔ ደቂቃ ገብቶ እያብራራ ነበር። ሄዲ በእኔ ደቂቃ ገብቶ እያብራራ ነበር። እስካሁን ነበረው እያብራራ ነበር። አሁን ከ12 ደቂቃ ጀምራል። እሺ በነበር አዳምጠኝ። ይህንን ስል ተቀብለው ላይ ሳል ተቀበልኩም። ኤርሚያስ የኢትዮጵያ መጽሐፍ ቅዱስ ማህበር ስላስቀመጠው መጽሐፉ ጄ ላይ አለ። ሁሉም መጽሐፍ አንተ የምትለው መጽሐፍ ጄ ላይ ስላለ ምኑን የተቀበልኩት? የኢትዮጵያ ኦርቶዶክስ ቤተክርስቲያናት 3 አብያተ ክርስቲያናት በኢትዮጵያ መጽሐፍ ቅዱስ ማህበር ስላተሙ ተቀብየዋለሁ። አዎ እግዚአብሔር ግን ይሄ ስም መጽሐፍ ቅዱስ ነው ወይስ አይደለም? እግዚአብሔር አይደለም። ይሄ ስም መጽሐፍ ቅዱሳዊ ነው ወይስ አይደለም? መጽሐፍ ቅዱስ አይደለም። አመሰግናለሁ። እሺ አመሰግናለሁ። በቃ እሺ ስግደት ሁሉ አምልኮ ነው ብለህ ታምናለህ? ወንድማችን ኤርሚያስ ለምን አይነት ስግደት? ስለ ስርዓት የሚደረግ ስግደት አምልኮ ነው እያልክ ስታወራ ነበረ። ስግደት ሁሉ አምልኮ ነው ብለህ ታምናለህ? ለስዕላት የሚደረግ ስግደት አዎ አምልኮ ነው።
የጠየቁ ጥያቄ ስግደት ሁሉ አምልኮ ነው ብለህ ታምናለህ? ለስዕላት የሚደረግ አምልኮ ለስዕላት የሚደረግ የጠየቁ ጥያቄ ለመጨረሻ ጊዜ ነው የጠየቀው። ሁላችሁ ማዳምጡ። በጅምላ ጠይቀኝ። ለስዕላት የሚደረግ አላልኩም። ለስዕላት የሚደረግ አላልኩም። ለስዕላት የሚደረግ አላልኩም። ስግደት ሁሉ አምልኮ ነው ብለህ ታምናለህ ወይስ አታምንም? መልስ የለም። አመሰግናለሁ። እሺ ወንድማችን የጠየቅነው ስዕላት ሁላችሁም አዳምጡ። ስዕላት መጽሐፍ ቅዱስ ናቸው ይሰላል ነው በሚል ሀሳብ ላይ ለስዕላት የሚደረግ ስግደት አምልኮ ነው እያለ ስለነበረ ኦኬ እሺ፣ ስግደት ሁሉ አምልኮ ነው ብለህ ታምናለህ ወይ ብለን ስንጠይቀው መልስ የለውም። አጭርና ግልጽ መልስ የለውም። ምንም አይነት መጽሐፍ ቅዱስ መሰረት ማስጠን ስግደት ሁሉ አምልኮ ነው የሚል ማስረጃ የለውም። እሺ ዕጣን ማጠን አምልኮ ነው ብለህ ታምናለህ? ወንድማችን ዕጣን ማጠን አምልኮ ነው ስትል ነበረ። ዕጣን ማጠን አምልኮ ነው ብለህ ታምናለህ? የጠየቁን ጥያቄ ብቻ መልስ። ዕጣን ማጠን አምልኮ ነው ብለህ ታምናለህ ወይ? አምልኮ ነው ማለት ያለብን በመደዳ እኮ ነው የምታወራው። ዕጣን ማጠን በቃ የጠየቁ ዕጣን ማጠን አምልኮ ነው ብለህ ታምናለህ? ለማን የሚታጠን? ዕጣን ማጠን ለማን የሚታጠን? ለምሳሌ ለማን ሲታጠን ታውቃለህ? እናንተ ፕሮቴስታንቶች ለምን ታጥናላችሁ? ለምሳሌ እናንተ ለስዕል ታጥናላችሁ። እሺ ፕሮቴስታንቶች ታጥናላችሁ? አናጥንም። ስለዚህ ስለማይጠንት ብቻ ስግደት ሁሉ አምልኮ ነው የሚል መጽሐፍ ቅዱስ ትምህርት የለም። አዎ አምላካችን እግዚአብሔር እርሱ የአምላኮች ሁሉ አምላክ ነው። ለአምላካችን ለእግዚአብሔር የአምልኮ ስግደትን እንሰግዳለን። ለቅዱሳን ግን የአክብሮት ስግደት እንድንሰግድ መጽሐፍ ቅዱስ ይነግረናል። እስኪ ስለ ስግደት አንዳንድ የመጽሐፍ ቅዱስ ሀሳቦችን ለማንሳት እንሞክር። ስለ ስግደት የሚናገሩ የመጽሐፍ ቅዱስ ሀሳቦችን ለማንሳት ልሞክር። እሺ ወደ ኦኬ ዕብራውያን 11:21 ላይ ለምሳሌ ያክል ዕብራውያን 11:21 ላይ ያዕቆብ ሲሞት በእምነት የዮሴፍ ልጆች እያንዳንዳቸውን ባረካቸው፣ በዘንጉም ጫፍ ተጠግቶ ሰገደ ይላል። ኦኬ በዘንጉም ጫፍ ተጠግቶ ሰገደ። እንዲህ አይነቱ ስግደት ያምልኮ ስግደት ነው የምንለው። እንግዲህ በኋላ ላይ ወንድማችን በመጽሐፍ ማስረጃ እንደሚያጠራልን ተስፋ እናደርጋለን። ሌላው መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ከቁጥር 20 ላይ ዳዊትም ጉባኤውን ሁሉ አምላካችሁ እግዚአብሔርን ባርኩ አላቸው ይላል። ኦኬ ለአምልኮተ እግዚአብሔር የተሰበሰቡ ሰዎችን ዳዊት ለጸሎት አነሳሳቸው። ጉባኤውን ሁሉ አምላካችሁ እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባቶቻቸውን አምላክ እግዚአብሔርን ባረኩ። ከዛስ ራሶቻቸውን ማዘን ብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ይሰማል። ለእግዚአብሔርና ለንጉሱ ሰገዱ። የማነሳቸው ጥቅሶች ምናልባት ለብዙዎቻችሁ አዲስ ሊሆኑ ስለሚችል ጥቅሶቹን ይዛችሁ በደንብ ተመልከቷቸው። መጽሐፈ ሩት ምዕራፍ 2 ከቁጥር 10 ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። እንዲህ አይነት ስግደት አምልኮ እንለዋለን? ሩት ቦዔዝን አመለከችው ማለት ነው? በመጨረሻ መጽሐፍ ቅዱስ እንደዚህ አይደለም። ይልቁኑ ክብር ለተገባቸው ነገሮች ሁሉ የአክብሮት ስግደት ቅዱሳንስ እንኳን እንደሰገዱ መጽሐፍ ቅዱስ ይናገራል። አብርሃም ለኬጢ ልጆች እንደሰገደ መጽሐፍ ቅዱስ ይነግረናል። ሰው ሌሎችንም በጣም ብዙ ጥቅሶች አሉ። አሰልቺ ስለሆነ ሁሉንም ማንበብ በአጭሩ እነዚህን የመጽሐፍ ቅዱስ ሐሳቦች መነሻ አድርገን ስግደት ሁሉ አምልኮ አይደለም። ስግደት ለአምላካችን ለእግዚአብሔር የአምልኮ ስግደትን እንሰግዳለን። ነገር ግን ደግሞ የአክብሮት ስግደትን ክብር ለሚገባው ነገር ሁሉ እንሰግዳለን። ስለ ቅዱሳት ስዕላት ቅድም ስናነሳ ብዙዎቻችሁ እያደመጣችሁ ከነበረ ቅዱሳት ስዕላት የቤተ ክርስቲያን ልሳኖች ናቸው። የቤተ ክርስቲያን ልሳኖች ቋንቋ በሶስት ይከፈላል። አንደኛው ቋንቋ ሊተራል ላንጉዌጅ ነው፣ አሁን እኛ ቃል በቃል የምናወራበት። ሁለተኛው ቋንቋ የምልክት ቋንቋ ነው። ቤተክርስቲያናችን በምልክት ጭምር ሰብካለች። ለምሳሌ እኔ ዛሬ ነጠላ አድርጌ የመጣሁት እንዲያምርብኝ ፈልጌ ሳይሆን በምልክት ቤተክርስቲያን ስለምትሰብክ ነው። ሶስተኛው ቋንቋ ደግሞ ስዕላዊ ቋንቋ ነው። በስዕላዊ ቋንቋ ቤተክርስቲያናችን ትሰብካለች፣ ገላጭ በሆነ ቋንቋ ማለት ነው። በቤተክርስቲያናችን ውስጥ የምትመለከቷቸው ስዕላቶች በአጠቃላይ መጽሐፍ ቅዱስን መሰረት ያደረጉ ስዕላቶች ናቸው። በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ ገላጭ ሆነው የተቀመጡ ማለት ነው። ስለዚህ ቤተክርስቲያናችን ስዕላዊ በሆነም ቋንቋ ጭምር የክርስቶስ ኢየሱስን ወንጌል የክርስቶስ ኢየሱስን ቃል ትሰብካለች። የክርስቶስ ኢየሱስ ቃል ክብር አለው ወይስ የለውም? ያለው። ስለዚህ ክብር ላለው ለኢየሱስ ክርስቶስ ቃል እኛ ክርስቲያኖች የአክብሮት ስግደትን እንሰግዳለን። ለምሳሌ ለክርስቶስ ኢየሱስ መስቀል የምንሰግደው ስግደት የአምልኮ ስግደት አይደለም። ለመስቀሉ የምንሰግደው የአክብሮት ስግደት ነው። አንዳንድ ጊዜ እንዲህ ስናደርግ አንዳንዶች ከፊት ለፊት ያለው ነገር ብቻ ነው የሚመለከቱት። አንድ ምሳሌ ላንሳላችሁ። ለምሳሌ የማቴዎስ ወንጌል ምዕራፍ 9ን የምታስታውሱ ከሆነ 12 ዓመት ደም ሲፈሳት የነበረች አንድ ሴት የጌታችን የኢየሱስ ክርስቶስን የልብሱን ጫፍ የልብሱን ዘርፍ ነበር የነካቸው። ያቺ ሴት የኢየሱስ ክርስቶስ የልብሱን ዘርፍ የነካቸው ኢየሱስን ረስተው አይደለም። የልብሱን ጨርቅ እንኳን የነካቸው ኢየሱስ ክርስቶስን አምና።
እኛም ኢየሱስ ክርስቶስን አምነን ኦፍ ኮርስ ለመስቀሉ ክብርን እንሰጣለን፣ የአክብሮት ስግደትን እንሰግዳለን። አዎ እኛ በክርስቶስ ኢየሱስ አምነን ለቅዱሳት ስዕላት የአክብሮት ስግደትን እንሰግዳለን። ለምን? ቋንቋዎች ናቸው፣ የቤተ ክርስቲያን ልሳኖች ናቸው። በቋንቋ ወንጌል ይሰበካልና። ቀደም እንዳልኳችሁ ለምሳሌ ትንቢተ ዳንኤል ምዕራፍ 7 ገልጣችሁ ስትመለከቱ በጣም የሚደንቅ ሐሳብን እናገኛለን። ትንቢተ ዳንኤል ምዕራፍ 7 ላምብላችሁ ከ13 እስከ 14 ድረስ በቤተክርስቲያናችን የአብ የወልድ የመንፈስ ቅዱስን የተቀደሱ ስዕላቶች ተመልክታችሁ ሊሆን ይችላል ክርስቲያኖች። አንዳንዶች ደግሞ በድፍረት ኦርቶዶክሳውያን እንዴት የሥላሴን ስዕል ይስላሉ ብለው ሲናገሩ ሰምታችሁ ሊሆን ይችላል። ቅድም እንዳልኳችሁ ስዕላት የፎቶግራፍ አገልግሎት የላቸውም። ይሄ ይወላችሁ ሥላሴ ነው እያለች ቤተክርስቲያን አይደለም የምታሰበው። እዚህ ጋር የምታዩት ቅዱስ ሚካኤል ነው ብላ የፎቶግራፍ አገልግሎት እየሰጠች አይደለም። ቅዱሳት ስዕላት ገላጮች ናቸው ብያቸዋለሁ። ኦኬ የሥላሴን ስዕል ለምሳሌ ከየት ነው የመጣ ነው? እስኪ መጽሐፍ ቅዱስ አንድ ማስረጃ እናንሳ። መጽሐፍ ቅዱስ መሰረት ካለን እሺ፣ ትንቢተ ዳንኤል ምዕራፍ 7 ከቁጥር 13 እስከ 14 ፕሮቴስታንት ወንድሞቻችን የምትወያዩ ወንድማችን የምሰጣቸውን ጥቅሶች በደንብ እየጻፋችሁ ያዟቸው ፕሊስ፣ ለብዙዎቻችሁ አዲስ ስለሆኑ ማለት ነው። ትንቢተ ዳንኤል ምዕራፍ 7 ከ13 እስከ 14 እንደዚህ ይላል። በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለው ደረሰ ይላል። በዘመናት የሸመገለ ማን ነው ስንል ደግሞ ከዛ በፊት ከ9 እስከ 10 ያብራራዋል። እንደውም ከቁጥር 7 ጀምሮ ሁላችሁም ብታነቡት ደስ ይለኛል። እንደዚህ ይላል፣ ዙፋኖችም እስኪዘረጉ ድረስ አየሁ፣ በዘመናት የሸመገለውም ተቀመጠ። በቤተክርስቲያናችን የሚሳሉ የትሪኒቲ ስዕላት ከተመለከታችሁ ጸጉራቸው ነጭ ሆኖ እንደ አረጋውያን ተደርገው እንደ ሸመገለ ሰው ሆኖ ይሳላሉ። እንደ ሸመገለ ሰው ሆኖ እንደ አረጋውያን እንደ አዛውንት ሆኖ ይሳላሉ። ከየት መጣ ነው? መጽሐፍ ቅዱስ የመሰረታለን ክርስቲያኖች ሁላችሁም በደንብ ተከታተሉ። ትንቢተ ዳንኤል ምዕራፍ 7 ከ9 ጀምሮ እንደዚህ ይላል፣ ዙፋኖች እስኪዘረጉ ድረስ አየሁ፣ በዘመናት የሸመገለው ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራስ ጠጉሩ እንደ ጥሩ ጥጥ ነበር ይላል። ከዛስ ዙፋኑም የእሳት ነበልባል ነበረ። ይሄንን እያነበብኩ የእኛን ስዕል ማየት በቂ ነው በነገራችን ላይ። እሺ ዙፋኑም የእሳት ነበልባል ነበረ፣ መንኮራኩሮቹም የሚነድ እሳት ነበሩ፣ የእሳት ፈሳሽ ከፊቱ ይፈልቅ ይወጣ ነበረ፣ ሺህ ጊዜ ሺህ ያገለግሉት ነበረ እያለ ክፍሉ ይቀጥላል። በቤተክርስቲያናችን ይሄንን ዳንኤል በራእይ የተመለከተውን ይሄንን የሥላሴ ሚስጥር ቅድስት ቤተክርስቲያናችን ገላጭ በሆነ መልኩ በቅዱሳት ስዕላት ታሰብራለች፣ ልሳኖቿ ስለሆኑ ማለት ነው። ጥያቄ ከመጀመሪያ በፊት እንግዲህ እግዚአብሔር የተመሰገነ ይሁን። ባጭሩ በስዕላት ዙሪያ ላይ የተለያዩ ሀሳቦችን የሚያቀርቡ ሰዎች በአጠቃላይ ምንም አይነት መጽሐፍ ቅዱስ መሰረት እንደሌላቸው ወንድማችን ኤርሚያስ አንዱ ትልቁ ማሳያ ነው። ስለ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ብለን የጀመርነው ያው ብራዘር ስለ ገላት ነበር ሲሆን የነበረው። ስለ ገላት በኦርቶዶክስ ያረዳድ የምንማራቸው ትምህርቶች እንጂ ከፕሮቴስታንት ወንድሞቻችን ከምንለይባቸው ሀሳቦች ያደሉ የኛ የሃይማኖት መመስረቻችን መጽሐፍ ቅዱስ ነው። ስለዚህ እኔ ማስረጃ የምሰጠውን በመጽሐፍ ቅዱስ ሀሳቦች ነው፣ መልስ የምሰጠውን በመጽሐፍ ቅዱስ ጥያቄዎች ብቻ ነው። እሺ ወንድማችን ኤርሚያስ ዌልካም። እሺ ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም? አጭር መልስ ቶሎ በል። አይደሉም። እግዚአብሔር ያዘዘው ትእዛዝ አይደሉም። እሺ ስዕላት ኢንጀነራል መጽሐፍ ቅዱስ አይደሉም። እዚህ ጋር በእጅ ያዝኩት መጽሐፍ አዲሱ መደበኛ ትርጉም መጽሐፍ ቅዱስ ነው። እዚህ ፊት ለፊት ምን ይታያል? መስቀል እኮ የመስቀል ምን የመስቀል ስዕል ማለት ነው፣ ምስል። ኦኬ ጥሩ። ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም? አይደሉም። አይደሉም። እዚህ ጋር የምን ስዕል ይታያል? የመስቀል ስዕል የኢትዮጵያ መጽሐፍ ቅዱስ ማህበር ያስቀምጠው። የኢትዮጵያ መጽሐፍ ቅዱስ ማህበር ያስቀመጠው ብቻ ሳይሆን የፕሮቴስታንት ወንድሞቻችን አምነውበት የተቀመጠ ነው። ኦኬ ፕሮቴስታንቶች ሳይምኑበት የኢትዮጵያ መጽሐፍ ቅዱስ ማህበር ያስቀመጠው ነገር የለም። እግዚአብሔር አይደለም ያስቀመጠው። እግዚአብሔር አስቀምጦታል አላልኩም። ጥያቄን ብቻ መልስልኝ። ከብራት አልፈቀድኩልህ። እዚህ ጋር የምን ስዕል አለ? ይሄ እዚህ ጋር የምን ስዕል አለ? መልስልኝ ዝም ብለህ ፕሊዝ። ደግሜ ነግሬሃለሁ። የመስቀል ምስል ወይ ደግሞ የመስቀል ፎቶ አለበት። ይሄን ስዕል ማነው ሳሉ ያለ? ማነው ሳሉ ያላቸው? የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያለበትን ማስረጃ ያሳየኝ እስቲ። የኢትዮጵያ መጽሐፍ ቅዱስ ማህበር እዚህ ጋር ሳሉ ያዘዘበትን እስቲ ማስረጃ። መጽሐፍ ቅዱስን አታሚዎቹ ጥያቄ ማነው ሳሉ ያላችሁ? ጥያቄ ማነው ሳሉ ያላችሁ? ብራዘር እየመለስኩልህ ነው። ተሰማኝ? እሺ መልስልኝ። እየመለስኩልህ እንደሆነ ግን በደንብ ህዝቡ እያየ ነው። ይሄን እየገደለ ነው። እኔ እየመለስኩልህ ነው። የኢትዮጵያ መጽሐፍ ቅዱስ ማህበር መስቀል ያስቀመጠው እኛ አይደለን ያስቀመጥነው።
እኛ አይደለም ያስቀምጥ። ማን ነው ሳሉ ያላችሁ ነበር? ጥያቄ መልስ የለም። እሺ ይሄን ስልክ የታምጣችሁ ይሰራል። የኦርቶዶክስ ተዋሕዶ ቤተክርስቲያን የካቶሊክና ወንጌላውያን ኢትዮጵያ መጽሐፍ ቅዱስ ማህበርን ይሄ የ66 መጽሐፍ ነው። ጥያቄን አዳምጠኝ። ሰዓታት ይደልብኝ። ጥያቄን አዳምጠኝ። ፈለገባ አንዴ በጣም ነው ማከብራችሁ፣ መወዳችሁ ታውቃላችሁ፣ የሁለታችሁን እምነት ተከታዮች። ይሄ ግን አድማጭ ተመልካቾቻችንን ያከበረ ነገር አለ። ቅድም እንዳልኩት ጠይቃ ከ41 ሰከንድ ላይ ነው ያቆምኩት። ቀጥል ፈለገ። እሺ መልካም። እዚህ ጋር ይሄ 66ሱ መጽሐፍ ነው። እዚህ ጋር ይሄን የምትመለከቱት ክርስቲያኖቶች ወንድሞች 66ሱ መጽሐፍ ነው። አዲሱን መደበኛ ትርጉም መጽሐፍ ቅዱሶች ናቸው ሁለቱ። እሺ ወንድማችንን ስንጠይቀው ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም ስንለው ጀለስ ምንድን ያለ አይደሉም ነው ያለ። እሺ ሰርፕራይዝ እዚህ ጋር ስዕል አለ። የምን ስዕል ነው? የመስቀል ስዕል። ሌላ መጽሐፍ ቅዱስ እዚህ ጋርም ሌላ አይነት ቅርጽ፣ ሌላ አይነት ስዕል አለ። የምን ስዕል ነው? የመስቀል ስዕል። እሺ ከዛ በኋላ ወንድማችንን ቤት ወሄዳችሁ ላይ በላይ ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም ስትሉት ጀለስ የሚልሰው መልስ ምንድን ነው? ስዕላት መጽሐፍ ቅዱሴ አይደሉም። እሺ ይሄንን ስዕል ማን ነው ሳሉ ያላችሁ? ሂያብ ነው አይዲያ ከየት አምጥተህ ነው የሳልከው? ሂያብ ነው አይዲያ። ምንም አይነት መጽሐፍ ቅዱሴ መሰረት የለውም። እሺ የመጽሐፍ ቅዱስ ማህበር ይሄንን ስዕል አስቀምጦታል። ወንድማችን ይሄንን ስዕል አንተ ተቀብለዋል? ይሄንን ስዕል እዚህ ላይ መቀመጡን አክሴፕት አድርገዋል? ወንድማችን ኤርሚያስ እሺ መልሱን መልሶታል። የኢትዮጵያ መጽሐፍ ቅዱስ ማህበርን የኢትዮጵያ ኦርቶዶክስ እና ካቶሊካውያን ይህንን መልስ ነው የጠየቁ ብቻ መልስ ያልጠየቁ ሰዓቴን ትገለብለስ ያልጠየቁ በሞረት ጊዜያት ይመሩታል። አንተ አይደለም ደቂቃውን ያዘው ወንድማችን ቴዲ ደቂቃውን ያዘው። እኔ ነኝ እንጂ ማባረሩ አንተ አይደለም። ብራዘር አሁን ቤት አይደለም ያለው። ስለዚህ ስነ ስርዓት ያዝና ልክ እንደ እኔ ለጆሮ የሚቆረቁሩ ነገሮች እየተነገሩ ቢሆንም አዳምጥ። ረዥም ሰዓት ሲናገር ነበር። ደቂቃውን ከእንደገና አስጀምረልኝ። ማብራሪያ እሱ ነበር ሲሰጥ የነበረው። እኔ ማብራሪያ ሲሰጥ የነበረው። ስለዚህ ደቂቃውን ከእንደገና ከ12 ደቂቃ ላይ ያስጀምረልኝ። አንድ ጊዜ ለመጨረሻ ጊዜ አብራራው። ከመለስክ እሰየው፣ ካልመለስክ ያብራራል። ከዛ ፍርዱን ለአድማጭ ተመልካች እንሰጣለን። አሁን መለስ። ይሄ ምንድን ነው? እንደዚህ ባኬንድ ፎር ጥያቄን እየወለደ ሌላ ጥያቄ በእኔ ደቂቃ ገብቶ እያብራራ ነበር። ሄዲ በእኔ ደቂቃ ገብቶ እያብራራ ነበር። እስካሁን የነበረው አይ ነው እያብራራ ነበር። አሁን ከ12 ደቂቃ ጀምረ። እሺ በነበር ጋር አዳምጠኝ። ይህንን ስል ተቀብለው ወይስ አልተቀበልከውም? ኤርሚያስ የኢትዮጵያ መጽሐፍ ቅዱስ ማህበር ስላስቀመጠው መጽሐፉ እጄ ላይ አለ። ሁሉም መጽሐፍ አንተ የምትለው መጽሐፍ ተቀብለዋል። እጄ ላይ ስላለ ምኑን የተቀበልኩት? የኢትዮጵያ ኦርቶዶክስ ቤተክርስቲያናት 3 አብያተ ክርስቲያናት በኢትዮጵያ መጽሐፍ ቅዱስ ማህበር ስላተሙ ተቀብየዋለሁ። አዎ እግዚአብሔር ግን አለ ማስቀመጥ። ይሄ ስል መጽሐፍ ቅዱስ ነው ወይስ አይደለም? እግዚአብሔር አይደለም ማስቀመጥ። ይሄ ስል መጽሐፍ ቅዱሳዊ ነው ወይስ ጥያቄ አይደለም? መጽሐፍ ቅዱስ አይደለም። መልካም አይደለም። መጽሐፍ ቅዱስ ማህበር። አመሰግናለሁ። እሺ አመሰግናለሁ። በቃ እሺ። ስግደት ሁሉ አምልኮ ነው ብለህ ታምናለህ ወንድማችን ኤርሚያስ? ለምን አይነት ስግደት? ስለ ስርዓት የሚደረግ ስግደት አምልኮ ነው እያልክ ስታወራ ነበረ። ስግደት ሁሉ አምልኮ ነው ብለህ ታምናለህ? ለስዕላት የሚደረግ ስግደት አዎ አምልኮ ነው። የጠየቁት ጥያቄ ስግደት ሁሉ አምልኮ ነው ብለህ ታምናለህ? ለስዕላት የሚደረግ አምልኮ፣ ለስዕላት የሚደረግ የጠየቁት ጥያቄ ለመጨረሻ ጊዜ ነው የምጠይቀው። ሁላችሁም አዳምጡ። ሁላችሁም በጅምላ ጠይቀኝ። ለስዕላት የሚደረግ አላልኩም። ለስዕላት የሚደረግ አላልኩም። ለስዕላት የሚደረግ አላልኩም። ስግደት አምልኮ ነው ብለህ ታምናለህ ወይስ አታምንም? መልስ የለም። አመሰግናለሁ። እኔ አብራራለሁ። እሺ ወንድማችን የጠየቅነው ስዕላት፣ ሁላችሁም አዳምጡ። ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደለም በሚሉ ሀሳብ ላይ ለስዕላት የሚደረግ ስግደት አምልኮ ነው እያለ ስለነበረ ኦኬ እሺ፣ ስግደት ሁሉ አምልኮ ነው ብለህ ታምናለህ ወይ ብለን ስንጠይቀው መልስ የለውም። አጭርና ግልጽ መልስ የለውም። ምንም አይነት መጽሐፍ ቅዱስ መሰረት ለማስልጣን ስግደት ሁሉ አምልኮ ነው የሚል ማስረጃ የለውም። እሺ ዕጣን ማይጠን አምልኮ ነው ብለህ ታምናለህ ወንድማችን? ዕጣን ማጠን አምልኮ ነው ስትል ነበረ። ዕጣን ማጠን አምልኮ ነው ብለህ ታምናለህ? የጠየቁን ጥያቄ ብቻ መልስ። ዕጣን ማይጠን አምልኮ ነው ብለህ ታምናለህ ወይ? አምልኮ ነው አምልኮ ማለት ያለብን አምልኮ ነው ታምናለህ? በመደዳ እኮ ነው የምታወራው። ዕጣን ማይጠን በቃ እኔ ጠየቁ። ዕጣን ማጠን አምልኮ ነው ብለህ ታምናለህ? ለማን የሚታጠን? ዕጣን ማጠን ለማን የሚታጠን? ለምሳሌ ለማን ሲታጠን ታውቃለህ? እናንተ ፕሮቴስታንቶች ለምን ታጥናላችሁ? ለምሳሌ ታጥናላችሁ። እናንተ ለስዕል ታጥናላችሁ። እሺ ፕሮቴስታንቶች ታጥናላችሁ? አናጥንም። ስለዚህ ስለማይጠጥ ብቻ ነው የጠየቁን። ሳትሰማ አትመልስ ብራዘር።
የምጠይቀው ጥያቄ አዳምጠኝ። ስዕል ማጠን አምልኮ ነው ስትል ነበረ። ስለ አምልኮ ነው አሁን ያወራው። ዕጣን ማጠን አምልኮ ነው ወይስ አይደለም? ለስዕል ማጠን አምልኮ ነው። ለስዕል ለመጽሐፍ ቅዱስ ማስረጃ ነው የጠየቁ። ዕጣን ማጠን አምልኮ ነው ወይስ አይደለም? ለመጨረሻ ጊዜ በመጽሐፍ ቅዱስማ ከመጣ ለእግዚአብሔር አምልኮ ጣዖት አይደለም። ዕጣን ማጠን አምልኮ ነው ወይስ አይደለም? እሺ መልስ እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች፣ ሌላ ሰው ልክ እንደዚህ ምንም አይነት የመጽሐፍ ቅዱስ ማስረጃ ሳይኖረው ለዕጣን እየታጠነ ምናምን ምናምን ብሎ ሲጠይቅ የመጀመሪያው ጥያቄ መሆን ያለበት ዕጣን ማጠን ያው አምልኮ ነው ወይስ አይደለም? አምልኮ ነው ካለ የመጽሐፍ ቅዱስ ማስረጃ ጀለስ የመጽሐፍ ቅዱስ ማስረጃ ስለሌለው ሌላ ነገር ነው እያወራ ያለው። መልስ የለ አጭርና ግልጽ። እሺ ዘጸአት ምዕራፍ 20 ከቁጥር 4 እስከ 5 ድረስ የተጠቀሰው ጥቅስ ስዕላትን የሚቃወም ነው ወይስ ጣዖታትን የሚቃወም ነው? ስዕላትንም ቅርጻ ቅርጽ የሚቃወም ነው። ስዕላትን የሚቃወም ነው ወይስ ጣዖታት ወይስ ለስዕል? ጥያቄን እየጠየቀ ደቂቃ እየሰጠኝ አይደለም እንዳወራ። ስዕላትንም ቅርጻ ቅርጽንም የሚቃወም ነው። ዘጸአት መጽሐፍ ምዕራፍ 20 ቁጥር 4። እሺ በጣም ጥሩ። በላይ በሰማይ ሲል መላእክትን ያካትታል? አቤት የሰማይ ሰራዊት ነው ብሎ የሚለው የሰማይ ሰራዊት አድምጠኝ። የሰማይ ሰራዊትን ብሎ ስለሚል በላይ በሰማይ የፀሐይና ጨረቃ ከዋክብት ሁሉ ጭምር ስላሉ የሰማይ ሰራዊት ብሎ ስለሚል አጠቃላይ ግዑዛንንም ሔዋንንም ፍጥረታት በሙሉ አይፈቅድም። የጠየቁት ጥያቄ መላእክትን ያካትታል ወይስ አያካትትም? ይፈቅዳል ወይስ አልመለስክልኝም። መላእክትን ያካትታል ወይስ አያካትትም? የጠየቁት ጥያቄ ያካትታል ወይስ አሁን እኮ ብዙ የሚያደናግጥ ሀሳብ አይደለም። የተናገርከውን ነገር ያነሳ የጠየቁን አዳምጥ። በመጀመሪያ መላእክትን ያካትታል ወይስ አያካትትም? ቅርታ ጋር እንዲህ ማለት ልግባ። አንደኛ ቅድም 10 ደቂቃ 11 ደቂቃ እሺ ስላልጠየቁት ነገር ግን የሚያወራ ከሆነ የጠየቁት ጥያቄ ይሄ ነው እለዋለሁ። ኦኬ እሱም ነገር በደንብ ይታሰብበት። ወንድማችን ኤርሚያስ በላይ በሰማይ ሲል ዘጸአት ምዕራፍ 20 ቁጥር 4 ላይ በላይ በሰማይ ሲል መላእክትን ያካትታል ወይስ አያካትትም? መላእክትን ሁሉ ያካትታል። ምክንያቱም በሰማይ ብሎ ሲል የሰማይ ሰራዊት ነው ብሎ የሚለው በዘዳግም መጽሐፍት ላይ በዘሌዋውያንም ጭምር ማለት ነው። ዘጸአት ብቻ አይደለም አንተ ያነበብከው፣ አንተ ዘጸአትን ያነበብከው። ይህ የሰማይ ሰራዊት ተብሎ የተባለው ፀሐይና ጨረቃ ከዋክብት፣ እንደዚሁም ሕያዋን ፍጥረታት መላእክት ሁሉ ጭምር ያካትታል። ሁላችሁም አዳምጣችኋል፣ ተመልሶልኛል። በላይ በሰማይ ሲል መላእክትን ያካትታል ብሏል ወንድማችን። ቢንጎ በቃ ማለት መጽሐፍ ቅዱስ መሰረት የሌለው ሰው ነው። እሺ በላይ በሰማይ ሲል መላእክትን ያካትታል ያለን ወንድማችን በዚህ የመጽሐፍ ቅዱስ ክፍል ዘጸአት ምዕራፍ 25 ቁጥር 18 ላይ አምላካችን እግዚአብሔር 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘ ክብሩን ረስቶታል። እሺ ኪሩቤል ምንድን ናቸው ወንድማችን ኤርሚ? ኪሩቤል መላእክት ናቸው። ያረሷቸውም በደንብ ልብ ብለህ ስማኝ። ኪሩቤል መላእክት ናቸው። መልሰልኛል። ለእኔ በቂ ነው። ኪሩቤል መላእክት ናቸው። ዘጸአት ምዕራፍ 20 ቁጥር 4 ላይ ነው። ለእኔ በቂ ነው። ለእኔ በቂ ነው። ሰዓት ስራ ላይ ቶሎ ወደ ጥያቄ አምልካቸው ብሎ መልሰልኛል። መልሰልኛል። አምልካቸው አላለ። ጣልቃ ግባ መልሰልኛል። ዘጸአት ምዕራፍ 20 እኔ መላእክትን ታመልካለህ ወይስ አታመልክም ብዬ አልጠየኩም። መላእክትን ታመልካለህ ብዬ መላእክትን ታመልካለህ ወይስ አታመልክም ሳይሆን ጥያቄው በላይ በሰማይ ሲል መላእክትን ያካትታል ወይስ አያካትትም ነው። ወንድማችን ኤርሚያስ ደግሜ እጠይቅሃለሁ። በላይ በሰማይ ሲል ዘጸአት ምዕራፍ 20 ቁጥር 4 ላይ በላይ በሰማይ ሲል መላእክትን ያካትታል ወይስ አያካትትም? ቪዲዮውን የተቀረጸው ቪዲዮ መልሰስ ደጋግሞ ሁለት የጠይቀኛል። ለሶስተኛ እንዴ መፍትሄ ነው። የጥያቄ ሰዓት እኮ ነው። የፈለጉትን ሀሳብ ጠይቃል። ሌላ ጥያቄ ወደ ሌላ ጥያቄ እሺ መልስ የለ። በጣም ጥሩ ግራ ስለተጋባ ከዚህ በኋላ ሁላችሁም እዚህ ላይ እሱ እንደተናገረው የቀድሞውን ቪዲዮ የተናገረውን እንደ ማስረጃ አድርጋችሁ የተመለከቱት። በጣም ጥሩ እሺ። ስግደት ለእግዚአብሔር ብቻ የተገባ ነው ወይንስ አይደለም? አርስታችን አይደለም። ስለ ስዕላት ነው ዛሬ። ስለ ቅዱሳት ስግደት አንስተሃል። ምን እንዳወራ ሆኖ እኮ አንስተሃል እንጂ ስለ ስግደት ለስዕል ስለሚደረግ ስግደት ለስዕል ስለሚደረግ ስለሚታጠል አንስተሃል። ስግደት አምልኮ ነው ወይስ አይደለም? በቃ መልስ የለም። መልስ የለም። አመሰግናለሁ። እሺ መልስ የለም። መጽሐፍ ቅዱስ የምታውቅ ነበር። መጽሐፍ ቅዱስ አታውቅም። እሺ ስግደት ሁሉ አምልኮ ነው ወይስ አይደለም ስንል ክርስቲያኖች ስግደት ሁሉ አምልኮ አይደለም። ወንድማችን በጣም በተደጋጋሚ ለቅዱሳት ስዕላት የሚደረግ ስግደት ልክ እንደ አምልኮ አድርጎ ሲናገር ነበረ። ምንም አይነት የመጽሐፍ ቅዱስ ማስረጃ የለውም። እድሉን ሰጥተነዋል። በመጽሐፍ ቅዱስ የማስረጃ ስግደት ሁሉ አምልኮ እንደሆነ እንዲያሳይ
ብራዘር ምንም አይነት አይዲያ የለውም። ስግደት ሁሉ አምልኮ አይደለም። እንዴት እንደዚህ አለ? ለምሳሌ ቅድም ያነሳናቸውን የመጽሐፍ ቅዱሱ ከእንደገና ማንሳት እንችላለን። በዚህ በመጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ ሩት ለቦዔዝ በግንባሯ ተደፍታ እንደሰገደች መጽሐፍ ቅዱስ ይነግረናል። እደግመዋለሁ። ሩት ለቦዔዝ በግንባሯ ተደፍታ እንደሰገደች ይናገራል። ሩት ለቦዔዝ በግንባሯ ተደፍታ ሰገደች ማለት ቦዔዝን አመለከችው ነው ወይ? በፍጹም ወርሺፕ አረገች የሚል አንድም የመጽሐፍ ቅዱስ ትምህርት ወንድማችን ሊያመጣልን አይችልም። ሌላ መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 6 ከቁጥር 29 ላይ ለእግዚአብሔርና ለዳዊት እንደተሰገደ ይናገራል መጽሐፍ ቅዱስ። ሌላው በተመሳሳይ ሰዓት በተመሳሳይ ጊዜ ለእግዚአብሔርና ለዳዊት ተሰግዶ አይ ለእግዚአብሔርም ለዳዊትም የቀረበው ስግደት አምልኮ ነው የሚል ሀሳብ የለም። ወንድማችን ምንም አይነት የስግደት መጽሐፍ ቅዱሳዊ መሰረት ስለ ስግደት ምንም አይነት መጽሐፍ ቅዱሳዊ መሰረት ሳይኖረው ነው እንዲሁ በከንቱ ኦርቶዶክሳውያን ለስዕለት ይሰግዳሉ እያለ ሲናገር የነበረው። በአጭሩ ምንም አይነት መጽሐፍ ቅዱሳዊ መሰረት የለም። እሺ ለስዕለት ማይጠን አምልኮ ነው ስትለን ነበረ። ማጠን አምልኮ ነው ወይስ አይደለም? አምልኮ ነው። ቶሎ ቶሎ ጊዜ መልስልኝ። አምልኮ ነው። አምልኮ ነው። ጣዖት አምልኮ ነው። አምልኮ ነው የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ዕጣንን ማጠን አምልኮ እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። እሺ ዘጸአት ማነው? ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ቁጥር 10 ላይ ላውጣለህ። አንዴ ጠብቀኝ። ኦኬ ዘጸአት መጽሐፍ ማነው? ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 አምልኮ እንደሆነ ማስረጃ ላይ መጣለን ነው። ጥያቄ ጠይቀኛል አይደለ? ጥያቄውን ልመልስበት። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ከቁጥር 6 ጀምሮ ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ከቁጥር 9 ጀምሮ ወደ እርሱም ገባ፣ በዛ የሚያደርጉትን እርኩሰት ያለኝ። እኔም ገባሁ፣ ነው በግንቡ ዙሪያ የተንቀሳቃሽና የርኩሳን አራዊት ምሳሌ የእስራኤል ቤት ጣዖታት ሁሉ ተስለው ነበር። በፊታቸው ከእስራኤል ቤት ሽማግሌዎች 70 ሰዎች ቆሞ ነበር። በመካከላቸው የሳፋን ልጅ የአዛንያ ቆሞ ነበር። ሰው ሁሉ እያንዳንዱ በእጁ ጥናውን ይዞ የዕጣኑ ጢስ ሽቱ ይወጣ ነበረ። የእስራኤል እነሱም የሰው ልጅ ሆይ የእስራኤል ቤት ሽማግሌዎች በጨለማው ለእያንዳንዱ ቤት ወንድማችን ኤርሚያስ ለጣዖታት የሚደረግ አላልኩም። ጥያቄ ለጣዖታት የሚደረግ አላልኩም። ለጣዖታት አላነሳንም። እኛ ስለ ጣዖታት ድምፄ ከሰማችሁ አንዳንድ ፈለገ ጠየቀው፣ ከፈለገ አጣሞ ይመልስ፣ ቀጥ አድርጎ ይመልስ። ከዛ ደግሞ አንተ ታብራራለህ። በቂ ደቂቃ ስታል ይጨርስ። ሰዓቴን እኔ መጠቀም አለብኛ። በጣም ነው እኮ አልኩህ እኮ ታብራራ። እሺ ጨርስ ኤርሚዬ። ጥያቄ የሚያስመልስ ከዛ አዎ ይኸው በትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ቁጥር 12 ከ9 እስከ 12 ድረስ ባለው የእስራኤል ቤት ሽማግሌዎች በዛ በአንደርግራውንድ ባለ በጨለማ ቤት ውስጥ የስዕል ቤት ብለው ለተንቀሳቃሾች አራዊትና ለጣዖታት ሁሉ ጭምር ለስዕል ማለት ነው፣ ለስዕል ያጥኑ ነበር። በስዕሉ ቤት ለስዕል ብለው ያጥኑ ነበር። የስዕል ቤት ብለው ሰርተው ማለት ነው። ይኸው ጣዖት አምልኮ መሆኑ የጠየቁት ጥያቄ በቃ ይበቃል። የጠየቁት ጥያቄ ስለ ጣዖታት አልነበረም። ወንድማችን አንተ እያወራህ ስለ ጣዖታት ነው። ለጣዖታት የትኛውም ክርስቲያን ይስገድ፣ ያምልክ፣ ወርሺፕ ያደርግ የሚል አንድም ትምህርት ቤተክርስቲያናችን የላትም። እኛ የጠየቁት ጥያቄ ስለ ስግደት ስጠይቅ ለጣዖታት ስግደት ይገባሉ እያልኩ አይደለም። ስለ ማይጠንት ስጠይቅ ለጣዖታት ማይጠን ይገባሉ እያልኩ አይደለም። ማይጠንት በራሱ ባይሰልፍ ጣዖት አምልኮ ነው ወይስ አይደለም ብዬ ነበር። ለምሳሌ በራዕይ መጽሐፍ ላይ ስንመለከት ጣልቃ ትግባ ፕሊስ። እኔ የጠየቁት ጥያቄ ስለ ጣዖታት አልነበረም፣ ስለ ቅዱሳት ስዕላት ነው። ለቅዱሳት ስዕላት ስለሚደረግ በራሱ ጣዖት አምልኮ እንደሆነ ነበር ማስረጃ ሰጠ የሚፈልገው። እሺ ሌላው ስዕላት ጣዖታት ናቸው ብለህ ታምናለህ አይደለም? አዎ የእግዚአብሔር ቃል ይላል። በጣም ጥሩ። ኢቫንጀሊካል ተብሎ ከሚጠሩ ቸርቾች ውስጥ አንዷ ሉተራን ቸርች ነች እና በውስጧ ስዕላቶች አሉ። ስለዚህ ሉተራውያን ጣዖት አምላኪዎች ናቸው ማለት ነው። ምን አይነት ስዕል ነው ያለው በሉተራውያን እና በካቶሊክ? ምን አይነት ያው ሰርች አድርገህ ልክ ቤተክርስቲያን ስዕላቶች አሉ። አንተ ንገረን። ሉተራውያን ለምሳሌ መላእክት ስዕላቶች አሉ። ለምሳሌ የመላእክት ስዕላቶች አሉ። የመላእክት ስዕላቶች አሉ። ኢቫንጀሊካል ተብሎ የሚጠራው በሉተራን ቸርች ደቂቃን ፖዝ ላድርገው። ለምሳሌ መረጃ አምጣ። ሉተራን ቸርች ውስጥ ስዕላት አሉ ብሏል። ልክ የመላእክት ነው ያለው። ያሳየን። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንዳለው አይነት ስዕል አለ ብሏል። እስኪ ስዕሉን አሳየን። የሉተራንና የመካነ ኢየሱስ ይዟል። እሺ
ታፖዝ አድርገ እሺ የመላእክት ስዕላት አሉ መካነ ኢየሱስና ሉተራውያን ብሎናል። ያሳየን። የማንኛውንም አሳያለሁ። ኤርሚ ቆይ አሁን ተረጋጋ። አችልም የመላእክት ነው ብለህ ያልከው አንተ አሳይ። የማንኛውንም እኔ የፈለግኩትን አችልም የመላእክት እኔ ያሳያለሁ። መፍትሄ ነው የፈለግኩትን አሳያለሁ። እሺ በጣም ሲምፕል ነገር ነው። በነገራችን ላይ ብዙ የቤት ስራ ያስፈልገውም ነበረ። የሉተራን አይኮኖግራፊ ብላችሁ ሰርች ስታደርጉ ይመጣላቸዋል። በሉተራን ቸርቾች ውስጥ ያሉ ስዕላቶች። እሺ ያው ለምሳሌ እዚህ ጋር ያለው ስዕል ያው ከነ ጽሁፉ ማየት ይችላላችሁ። እዚህ ጋር ያሉ ስዕላቶች በሉተራን ቸርቾች ውስጥ የማን እንደሆነ ሉተራኖችን ጠይቃቸው። ኤርሚያስ ስዕላቶች እዚህ ጋር ያሉ ስዕላቶች በሉተራን ጽሁፉን ካሜራ የትኛው ዌብሳይት ላይ ነው ያመጣው? የትኛው ዌብሳይት ላይ ካሜራ ገልብጬ ለማሳየት ስለማይመቼ ነው። አንተ ዌብሳይት ገባና ሉተራን አይኮኖግራፊ ብለህ ሰርች አድርገው። ካልሆነ ሰርች አድርገው። ማስረጃ የላሰው ስዕል አሳይ አልከኝ። ዌብሳይቱን አሳይ። እነዚህ ስዕላቶች በሉተራን ውስጥ ያሉ ናቸው። ሉተራኖች ጣዖት አምላኪ ናቸው። ምንጭ ከሌለ በቃ ዝም ብለህ እያዋሸህ ነው። የራሳቸው ይኸው የሉተራን አይኮኖግራፊ ማስረጃ ካልሆነ የማን ማስረጃ ይሆናል? ዌብሳይቱን አሳይ። ስዕሉን አሳይ። ዌብሳይቱን አይኮኖግራፊ ብለህ ሰርች አድርግ። ኤርሚያስ ብራዘር፣ እኔ ከእናንተ ሳመጣ ምንጭ መጽሐፍ ጠቅሼ ነው። አንተም ልክ ስታመጣ ዌብሳይት አሳይ። ወደ ሌላ ጥያቄ አንተ ሰርች ያላርከው እኔ ሰርች አላደርግም። ምን ያውቃለሁ? መካነ ኢየሱስና እኮ የኔ ናቸው። ሉተራውያን መካነ ኢየሱስ የኔ ናቸው። አንድ ጊዜ መሀል ላይ በጣም ወዳችሁ ለማቀራችሁ ሰዎች አድማጭ ና ሰርች አድርጎ። እሺ ወንድማችን ኤርሚያስ፣ እሺ ሁላችሁም እዚህ ውስጥ ያላችሁ ፕሮቴስታንት ወንድሞች በሉተራን ቸርች ውስጥ ያሉ አይኮኖግራፊዎችን በራሳቸው የሉተራን ቸርቾች ዌብሳይት ገብታችሁ መመልከት ትችላላችሁ። በጣም ሶ ኢዚ። በነገራችን ላይ ከባድ ማስረጃ አይደለም ወይ የሰባ ሀሳብ አይደለም ያነሳው ወንድማችን ኤርሚ። እሺ ለማንኛውም እዚህ ጋር የምትመለከቷቸው ስዕላቶች በአጠቃላይ በሉተራን ቸርቾች ውስጥ ያሉ ናቸው። በሉተራን ቸርቾች ውስጥ ኢቫንጀሊካል ተብላ ከምትጠራው ቸርች ውስጥ ለምሳሌ አንዷ ያው ሉተራን ቸርች ነች እና ሉተራን ቸርች በውስጧ ስዕላቶች አሉ። እሺ ወንድማችን ኤርሚያስ፣ ሉተራኖች ጣዖት አምላኪ ተብለው ይጠራሉ ወይስ አይባሉ? ኦኬ እንግዲህ ሊያሳይ አልቻለ መረጃ ምንጩ ማለት ነው። እነዚህ ስዕላትን ያሳይ መካነ ኢየሱስና ሉተራውያን ናቸው ብሎ ካለ እነዚህ እየመለስኩ ነው። አታቋርጠኝ። እየመለስኩ ነው። አየህ፣ ጥያቄ ከጠየቅ በኋላ ለመስማትም ደግሞ ጊዜ መስጠት አለብህ። ስርዓት መኖር አለበት። ኦኬ እነዚህ አሁን ያሳያቸው ምንጭ አላሳየም። ልብ በሉ። እንደዚህ አድርጎ ያሳያቸው ከመካነ ኢየሱስ ወይ ከሉተራውያን እንኳን ቢገኙ እነዚህ ስዕሎች ስዕለ አድኅኖ ተብለው በመካነ ኢየሱስም በሉተራውያንም አይመለኩም። ልመልስበት ልመልስበት ቅድም አሳብዬ ላሳያችሁ፣ ለሁሉም ላሳያቸው አንድ ጊዜ ቅድም እኮ ቅድም አሳብዬ ስለ እዚህ ጋር ይታያችኋል አይደል? ይህ ስርዓት ነው። ችግር የለውም። እሺ እዚህ ውስጥ ያላችሁቶች ወንድሞች በደንብ የሚታያችሁ ይመስለኛል። እንግዲህ እንደሚታያችሁ ተስፋ አደርጋለሁ። ኢሜጅ ዊዝን ሉተራን ሊተርጂካል ሊቪንግ ይላል። በሉተራን ቸርቾች ውስጥ ያሉ ኢሜጆች ናቸው እዚህ ላይ የተቀመጡት። በነገራችን ላይ እነዚህ ብቻ ሳይሆኑ በጣም ብዙ በሉተራን ቸርቾች ውስጥ ያሉ ስዕላቶች አሉ። ይኸው ለምሳሌ ይሄ የግሪክ ሉተራን ቸርች ነው። ይኸው የግሪክ ሉተራን ቸርች፣ ይኸው ይሄ የግሪክ ሉተራን ቸርች ፕሬስ ነው። እዚህ ጋር የድንግል ማርያም ሁሉ ስዕል ይታያል ቸርች ውስጥ። እኔ የከፈትኩት ዌብሳይት ነው። ዌብሳይታችሁን ከፍታችሁ ማየት ትችላላችሁ። እኔ የከፈትኩትን ዌብሳይት ማለት ነው። ኦኬ ሌሎችን መረጃዎች ማውጣት እንችላለን። እዚህ ጋር የምትመለከ ይሄኛው ይቅርታ ሶሪ፣ ይሄኛው የሉተራኖች አይደለም። በጣም ሶሪ ይቅርታ ይደረግልኝ። ረባክ እሺ እዚህ ጋር የምትመለከቷቸው ስዕላቶችን እዚህ ጋር ለምሳሌ ጌታችን ኢየሱስ ክርስቶስ በደብረ ታቦር ብርሃኑ እንደተገለጠ የሚያሳይ ስዕል ነው። እንግዲህ ለጠላቱ በጣም ይቅርታ አቅርቤ ማሳየት ስላልቻልኩ ነው፣ ብለር እየሆነብኝ ነው። እዚህ ጋር
ሙሴንና ኤልያስን ከግራና ከቀኝ ትመለከቷቸዋላችሁ። ልክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንዳሉ አይነት ስዕላቶች ማለት ነው። ኦኬ፣ ጌታችን ኢየሱስ ክርስቶስ በደብረ ታቦር የተገለጠው ክብሩን የሚያሳይ ስዕል ነው። ይሄ ስዕል ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አይደለም፣ ወይም ደግሞ በሌላ ኦርቶዶክስ ቤተክርስቲያን ውስጥ አይደለም። ሁላችሁም ዌብሳይታችሁን ከፍታችሁ ማየት ትችላላችሁ። በሉትራን ቸርቾች ውስጥ ነው። ኢሜጅ ዊዝን ሉትራን ቸርች ይኸው ዌብሳይቱን እኔ ከፍቼዋለሁ። ሌላ እኔ ከራሴ ጨምርኩት አንድም ሀሳብ የለም። ይሄኛው የምትመለከቱት ደግሞ የግሪክ ሉትራን ቸርች ነው። ይሄ እዚህ ጋር የምትመለከቱት የእመቤታችን የቅድስት ድንግል ማርያም ስዕል ነው። ኦኬ፣ ሰው ከዚህ ላይ ተነስቼ ለወንድማችን ኤርሚያስ የጠየቁት ጥያቄ ምንድን ነው? ሉትራኖች ስዕላት ጣዖታት ናቸው ስላለ ወንድማችን ኤርሚያስ ሉትራን ጣዖት ያመልካሉ ወይስ አያመልኩም ነው ጥያቄው። ኦኬ፣ እሺ፣ አሁን ያሳየን ከሉትራውያን ቤተክርስቲያን ነው ብሎ ነው ዌብሳይቱን ያሳየን ወንድማችን በልመናን ያሳየን። ስለዚህ ሉትራውያንና መካነ ኢየሱሶች ጣዖት አምላኪዎች አይደሉም። ምክንያቱም ለእነዚህ አሁን ላሳየን ስዕሎች አያጥኑም፣ አይሰግዱም፣ አያሸበሹም። ልክ እንደ ኦርቶዶክስ ያጥናሉ ወይስ አያጥኑም አይደለም ጥያቄ። ስዕላት አይሰግዱላቸውም፣ ጣዖታት ናቸው ወይ አይደሉም? ስዕላት ጣዖታት ናቸው ልናገርበት ጣዖታት ናቸው ብለህ እሺ፣ በቃ ማብራሪያ ሰጥተሃል። በቃ ጨርሻለሁ። ወንድማችን የጠየቅነው ጥያቄ ስዕላት ጣዖታት ናቸው ወይንስ አይደሉም ነው። ስዕላት ጣዖታት ናቸው ወይንስ አይደሉም ስንለው ስዕላት ጣዖታት ናቸው አለ። ከዛ በኋላ ኦኬ፣ በሉትራን ቸርቾች ውስጥ ያሉ ስዕላትን አውጥተን አሳየ ነው። አይ ሉትራኖች እኮ ስዕል አያጥኑም፣ ስዕል አይሰግዱም፣ ምናምን ምናምን ወዘተረፈ የተለያዩ ሀሳቦችን አነሳ። በመጀመሪያ ወንድማችን ሲለኝ የነበረው ምንድን ነው? ስዕላት ጣዖታት ናቸው ወይ ስንለው ኦፍኮርስ ጣዖታት ናቸው አለ። እሺ፣ ስለዚህ በሉትራን ቸርቾች ውስጥ ያሉ ስዕላቶችን አነሳል። ስለዚህ ሉትራኖችም በቸርቾቻቸው ውስጥ ጣዖትን ይዟል ማለት ነው። ስለዚህ ጣዖት አምላኪያቸው ናቸው ማለት ነው ወይ ስንለው ስለ ሉትራን ደፍሮ ሊናገር አልቻለም። ይሄ ደግሞ የሚያሳየው ወንድማችን ምንም አይነት መጽሐፍ ቅዱሳዊ መሰረት እንደሌለው የሚናገር ነው። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በጣም ተመችቶኛል። እንደዚህ ያለ ዲቤት ደስ ይላል።